ያው እሱ አለልሽ። እሱ ዕቃ ተሸካሚ ነው። ማንን? እኔን? አዎ ሂድ ተሸከም። ምንም ድሃ ብሆን እንደዚህ ወረደ ስራ እኮ አልሰራም። ክብር ያለኝ ድሃ ነኝ። እኔ የምልሰን እስካሁን እኮ ምንም ስራ አላገኘሁም። ሙሉ አዲስ አበባን የዞርኳት ግን ምንም ስራ ላገኝ አልቻልኩም። የእውነት ስራ አጥተህ ወይስ ስራ እያማረትክ ነው? አታምነኝም አይደል? ስራ የለም እያልኩ። ይቅርታ ወንድም። አቤት። እዚህ አካባቢ ዕቃ የሚሸከም ሰው ይኖራል? ያው እሱ አለልሽ። እሱ ዕቃ ተሸካሚ ነው። ማንን? እኔን? አዎ ሂድ ተሸከም። ምንም ድሃ ብሆን እንደዚህ ወረደ ስራ እኮ አልሰራም። ክብር ያለኝ ድሃ ነኝ። እየቀለዳችሁብኝ ነው እንዴ? ድሃ ምን ክብር አለው? ድሃ እውነት ስለ ክብር ታወራለህ? የትኛው ክብር እንዳይነካብህ ነው? ሰዎች ድሃ ብሎ ቢሰድቡ ነው። እሱንም እንደ ልብስ ለብሰዋል። ከዚህ በላይ ምን እንዳትሆን ነው? አላወቀኝም ማለት ነው። ስማ፣ እኔ እኮ አንበሳ ነኝ። አንበሳ ደግሞ ምንም ቢረባው የሞተን አይበላም። እኔ ምንም ድሃ ብሆን የማይመጥነኝን ስራ አልሰራም። እና ድህነት ነው የሚመጥነህ? ድህነት ውርደት ባይሆንም ግን ክብር አይደለም። ድሃ ስለ ክብር ሲያወራ ያበሳጭኛል። ክብር ከፈለክ ስራ አትምረጥ። አሁንም ስለ እኔ እያወራ ያለኸው? አንበሳ የሞተን የማይበላው አድኖ መብላት ስለሚችል ነው። አንተ ምን ማድረግ ስለምትችል ነው ስራ የምታማርጠው? ድሃ ስለ ክብርና ስለ ይሉንታ ሲያወራ አያምርበትም። ስራ ሲኖርህ ብቻ ነው ክብር ያለው። እሺ እኔ እኮ ኩሩ ድሃ ነኝ እያልክ አትሸልል። እሺ ክብር ስራን ተከትሎ ነው የሚመጣው። እሺ